ዛሬ ደግሞ የአንድ ወር አንሊሚትድ ፓኬጅ የአንድ ወር የኢንተርኔት አንሊሚትድ ፓኬጅ የሚያስገኝላችሁን ጥያቄ ይዤላችሁ መጥቻለሁ። ያው ጥያቄው የሚሆነው ከዛሬው ቪዲዮ መሃል ስለሚሆን ቪዲዮውን በደንብ መከታተላችሁን እንዳትረሱ። የ100,000 ኮይን አሸናፊው ታውቋል። ያው ጥያቄ የ100,000 ኮይን የሚያሸልም ጥያቄ ከሳምንት በፊት ሰጥቻችሁ ነበር፣ አቅርቤላችሁ ነበር። ያው አብዛኞቻችሁ ተወዳድራችኋል፣ ለመመለስም ሞክራችኋል። አብዛኞቻችሁ ያው ጥያቄው ምን ነበር የሚለው በኢንቫይት አንድን ሴት ኢንቫይት ስናደርግ $14 ማግኘት እንችላለን። ከዛ ከ$14 ውስጥ በሳምንት ውስጥ ላይቫን ስትሰራ በሳምንት 3 ሰዓት ሲሞላት 10,000 ፖይንት፣ 5 ሰዓት ሲሞላት 10,000 ፖይንት እንዲሁም 8 ሰዓት ሲሞላት 10,000 ፖይንት እና በሳምንት ውስጥ 12 ሰዓት ሲሞላት 30,000 ፖይንት ሰጥቶን 60,000 ፖይንት በሳምንት ውስጥ ከአንድ ሴት ላይቫን በስነ ስርዓት ከሰራች የምናገኘው ይሆናል። ሌላውን 80,000 ፖይንት እንዴት ነው የምናገኘው ብዬ ነበር ጥያቄውን የጠየቅኩት። ያው መልሱን እዚህ ጋር ልመልስላችሁና ያው የተወዳደራችሁ ሰዎች ካላችሁ ያው አሸናፊ ነኝ አይደለም የሚለውንም ትለዩበታላችሁ ማለት ነው። ያው ቀጣይ 80,000 ፖይንቱን ለማግኘት ምንድነው የሚለው ሩሉ በ30 ቀን ውስጥ $20 ወይም 200,000 ፖይንት ጊፍት ማግኘት የምትችል ከሆነ ያቺ ሴት 10,000 ፖይንት ይሰጠናል። ስንት ደረስን? 10,000 ፖይንት 70,000 ፖይንት ደረስን ማለት ነው። እንዲሁም በ30 ቀን ውስጥ $50 ወይም 500,000 ፖይንት ማግኘት ወይም ጊፍት መቀበል የምትችል ከሆነ ምን ይሰጠናል? 20,000 ፖይንት ይሰጠናል ማለት ነው። ስለዚህ 70,000 እና 20,000 90,000 ፖይንት ደረስም ማለት ነው። እንዲሁም ሶስተኛ በ30 ቀን ውስጥ $100 ወይም 1 ሚሊዮን ፖይንት ማግኘት የምትችል ከሆነ እንዲሁም 20,000 ፖይንት ለኛ ይሰጠናል ማለት ነው። ስንት ደረስም ማለት ነው? 110,000 ፖይንት ደረስም ማለት ነው። ወይም $11 ደርሰናል። እንዲሁም በ30 ቀን ውስጥ $200 ወይም 2 ሚሊዮን ፖይንት ጊፍት መቀበል የምትችል ከሆነ ይቺ ሴት 30,000 ፖይንት ሰጠንና አጠቃላይ 140,000 ፖይንት ወይም $14 ከአንድ ሴት ማግኘት እንችላለን ማለት ነው። ስለዚህ በዚህ መልኩ የመለሰ ሰው ካለ ያው አሸናፊ ነው ማለት ነው። ያው አሸናፊውን ከቪዲዮ መጨረሻ የማሳውቃቸው ይሆናል ማለት ነው። ያው አንደኛ አሸናፊው 50,000 ኮይን ይሸለማል። ሁለተኛ አሸናፊው 30,000 ኮይን ይሸለማል። ሶስተኛ አሸናፊው ደግሞ 20,000 ኮይን ይሸለማል ማለት ነው። እንዲሁም በተጨማሪ ዛሬ ደግሞ የአንድ ወር አንሊሚትድ ፓኬጅ የአንድ ወር የኢንተርኔት አንሊሚትድ ፓኬጅ የሚያስገኝላችሁን ጥያቄ ይዤላችሁ መጥቻለሁ። ያው ጥያቄው የሚሆነው ከዛሬው ቪዲዮ መሃል ስለሚሆን ቪዲዮውን በደንብ መከታተላችሁን እንዳትረሱ። በደንብ ተከታተሉ። ሰላም ውድ የተከበራችሁ ቤተሰቦቼ እንደምን አላችሁልኝ? እኔ ያለው በጤና እናንተ እንደምን አላችሁ? ሁላችሁንም ባላችሁበት ሰላማችሁን ያብዛልኝ ብያለሁኝ። ያው ዛሬም እንደተለመደው በሌላ ርዕስ ተመልሻለሁኝ። ያው ቤቱን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ አበረታቱኝ። ያው ነባርና ቤተሰብ አባል የሆናችሁ ደግሞ ቪዲዮን በላይክ ጀምሩት። የምለቃቸው ቪዲዮዎች ደግሞ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። ያው እንደተለመደው ዛሬም ደግሞ ይዤላችሁ የመጣሁት ርዕስ በጣም ጠቃሚ የሆነ ርዕስ ነው። የዛሬው ርዕስ ምንድነው? የጠፋብንን አካውንት እንዴት ማስመለስ እንችላለን የሚል ርዕስ ነው። አይታወቅም፣ ስልካችን ሊጠፋን ይችላል። ወይም ደግሞ ሎጋውት ብለን ወተን ፓስወርዳችን፣ ኢሜይላችን፣ ጎግላችን ሁሉ ነገር የምናውቀው ነገር የለም። ግን የጠፋብንን አካውንት ማስመለስ እንችላለን። ያንን ነው እንዴት ማስመለስ እንደምንችል ይዤላችሁ መጥቻለሁ። ያው ይህ ቪዲዮ የጠፋባቸው ሰዎች ካሉ ለእነሱም ሼር በማድረግ ማሳየት ትችላላችሁ ማለት ነው። ያው በደንብ ተከታተሉኝ። ስክሪን ሪከርዱን በደንብ ተከታተሉት። እንዴት ይህን ነገር ባይጠፋባችሁም የሆነ ሰዓት የጠፋበት ልጃችሁ ሊኖር ስለሚችል ወይም የእናንተ የራሳችሁን አካውንት ሊጠፋባችሁ ስለሚችል ቪዲዮውን መከታተላችሁን እንዳትረሱ ማለት ነው። ያው ስክሪን ሪከርዱን ተመልክተን ነው እንመለስ። አሁን ምንድነው የምናደርገው ማለት ነው? እንደ አዲስ አካውንት እንከፍታለን ማለት ነው። በምን በጉግል ሊሆን ይችላል፣ በፌስቡክ ሊሆን ይችላል፣ በስልክ ቁጥር ሊሆን ይችላል። እማንረሳው አሁን እንከፍታለን ማለት ነው። እማንረሳው
እኔም በመረኩ ማለት ነው ስልክ ቁጥር መረኩ ማለት ነው። በስልክ ቁጥር እከፍታለሁ ማለት ነው። እናንተ በጉግል ሊሆን ይችላል፣ በፌስቡክ አካውንት ሊሆን ይችላል፣ በፈለጋችሁት ከፍታ በስልክ ቁጥርም ሊሆን ይችላል። እኔ የስልክ ቁጥር መርጬ በአዲስ ባልተከፈተበት ፖፖ ባልተከፈተበት ስልክ ቁጥር እከፍታለሁ ማለት ነው። ከዛ ከከፈትኩ በኋላ ኮድ ምናምን ጠይቃቸዋል። ኮዳቸውን በስልክ ቁጥር ከሆነ ዋትስአፕ ላይ ነው የሚልክላችሁ ኮዳቸውን ኖቲፊኬሽን ኮድ ምን ታደርጋላችሁ? ቁጥሩን ካስገባችሁ ኮድ በዋትስአፕ ትጠብቃላችሁ ማለት ነው። ኮዳቸውን የተላከላችሁን ኮድ በዋትስአፕ በማስገባት ምን ታደርጋላችሁ? አዲስ አካውንት ትከፍታላችሁ ማለት ነው። አዲስ አካውንት ከከፈትን በኋላ ወደ ምንድን ነው የምንሄደው? ወደ ፕሮፋይላችን ከስር ከተደረደሩት 5 ነገሮች አምፖል የምትመስላለች አምፖል የምትመስለውን በመንካት ወደ ምን እንሄዳለን? ወደ ፕሮፋይላችን እንሄዳለን ማለት ነው። ወደ ፕሮፋይላችን ከሄድን በኋላ ኤዩቲኤች ብላ በሰማያዊ ራይት የምትላለች አሻራ መስጫ ወደ እሷ እንሄዳለን። ከዛ ፌስ አውተንቲፊኬሽን የሚላለ ጎን በማለት ወደዛ እንገባለን ማለት ነው። መጀመሪያ አፕሎድ ፎቶ ኦፍ ዮርሰልፍ የሚለውን በመግባት ያንን ምን እናደርጋለን? የቅርብ ጊዜ የሚታይ የፊት ለፊት ፎቶ እናስገባለታለን ማለት ነው። የፊት ለፊት በቃ የሚታይ ፎቶ እናስገባ። ከዛ በኋላ ምንድነው ምን ስታርት ቱ ሰርቲፊኬት የሚል አለ። እሱን በመንካት ምን እንላለን? የፊት አሻራ እንሰጣለን ማለት ነው። የራሳችንን የፊት አሻራ እንሰጣለን ማለት ነው። ልክ የፊት አሻራ ስንሰጥ በዚህ መልኩ ያመጣልናል። ከዚህ በፊት ተከፍቶበታል ይሄ የፊት አሻራ ሲለን ምንንም እናደርገው ይሄንን ስክሪንሻት እናረጋለን ማለት ነው። ስክሪንሻት ካረግን በኋላ ይሄንን ከዚህ በፊት ተከፍቶበታል ያንን ከያዝን በኋላ ባክ ብለን እንወጣና ከዛ ወደ ምንድነው የምንሄደው? ሄልፕ የምትላለች ሄልፕ የምትለውን በመንካት ወደ ውስጥ እንገባለን ማለት ነው። ከዛ በኋላ ከስር ሜሴጅ ፊድባክ የሚላለ በሰማይ ያለውን ሜሴጅ ፊድባክ የሚለውን በመንካት ወደዛ እንሄዳለን ማለት ነው። ወደዛ ከሄድን በኋላ ከላይ ኮንሰልት የሚላለ እሱን ተች በማድረግ አንድ ጊዜ ከስር አዘርስ የሚላለ አዘርስ የሚለውን አማራጭ እንመርጣለን ማለት ነው። ያንን ካነካን በኋላ ፕሊስ ዲስክራይብ ዮር ፕሮግራም የሚለው ላይ እዛ ላይ እኔ የማስገባውን ይህንን ቃል በቃል እኔ የማስገባውን እንትን ታስገባላችሁ ማለት ነው። እናንተ ይህንን ምንም ሳታጓድሉን የማስገባውን ታስገባላችሁ ማለት ነው። እናንተም ልክ ይህን ካስገባችሁ በኋላ አይዲ ብላችሁ አይዳችሁን የድሮን አይዲ ቅድም የላከላችሁን ካስገባችሁ በኋላ ከስር የፎቶ ምልክት አለች። ያችን በመንካት ያን ስክሪንሻት ያደረጋችሁትን እንትን እዚህ ፎቶ ላይ ታስገቡለታላችሁ ማለት ነው። ያንን ፎቶ ካስገባችሁ በኋላ ምን ታደርጋላችሁ? ሰሚት ትሉታላችሁ ማለት ነው። ከስር ያንን ፎቶን ካስገባችሁ በኋላ ማለት ነው። ሰሚት ካላችሁት በኋላ በዚህ መልኩ ምን ያመጣላችኋል? ትልካላችሁ ማለት ነው። ከዛ በኋላ ምንድነው የምታደርጉት? ኮንቲኒዩድ ኪዩሽን የምትላለች መጀመሪያ ሮቦት ስለሆነ የሚመስልላችሁ ኮንቲኒዩድ ኪዩሽን ብላችሁ ቅድም አስገብተን የነበረውን እዚህም ጋር መልሳችሁ ታስገቡና ከስር የፎቶ ምልክቷ አለች። እሷንም የፎቶ ቅድም ስክሪንሻት ያደረጋችሁትን ፎቶአችሁን ታስገቡና ከስር ሰሚት ትሉታላችሁ። ሰሚት ካላችሁት በኋላ ትልኩታላችሁ። ከዛ ከላካችሁ በኋላ እዚህ ሄልፕ የምትለው ላይ ሜሴጅ መጠበቅ ነው ማለት ነው። ከዛ ከ24 ሰዓት ቆይታ በኋላ ሎጋውት ያደርጓቸዋል ራሳቸው ማለት ነው። ልክ ሎጋውት ሲያደርጓችሁ ቅድም ከፍታችሁበት በነበረው ስልክ ቁጥር ከሆነ በስልክ ቁጥር፣ ጉግል ከሆነ በጉግላችሁ መልሳችሁ ያንን ታስገቡና እንደገና ትከፍታላችሁ። እኔ ቅድም በስልክ ቁጥር ነበርና የከፈትኩት በስልክ ቁጥር ላይክን በዚህ መልኩ ስከፍት ኮዲን አስገባለሁ። ቅድም እንዳረሱት ያልኳችሁን አዲስ አካውንት ስትከፍቱ የነበረውን ኮዳችሁን ካስገባችሁ በኋላ ትጠብቃላችሁ። በዚህ መልኩ ስትጠብቁ ምን ያመጣላችኋል? የድሯችሁ አካውንት ተመልሶ ታገኙታላችሁ ማለት ነው። በዚህ መልኩ የድሮን አካውንት መመለስ ትችላላችሁ ማለት ነው። በዚህ መልኩ ቀላል ነው። ጨረስም ማለት ነው።
ያው ቤተሰቦች ስክሪን ካርዱን እንደተመለከታችሁት ነው። ያልገባችሁና ሀሳብ አስተያየት፣ ጥያቄ ካላችሁ ደግሞ ኮሜንት ላይ ያስቀምጡልኝ የምመልስላችሁ ይሆናል ማለት ነው። ከኔ ጋር መስራት የምትፈልጉ አዳዲስ ሰዎች ካላችሁ ደግሞ ከታች የቴሌግራም ዩዘር ኔምን አስቀምጥላችኋለሁ። ቴሌግራም ላይ መታችሁ እኔን ማናገርና ከኔ ጋር አብራችሁ መስራት ትችላላችሁ ማለት ነው። ወደ አንድ ወር አንሊሚትድ ወደሚያስገኘው ጥያቄ ልግባ። ያው አንድ ወር አንሊሚትድ የሚያስገኘው ጥያቄ የሚሆነው የዛሬ ሳምንት በዚህ ቀን በምለቀው ቪዲዮ አሸናፊውን የማሳውቅ ይሆናል። ግን ነገር ግን ይህ ቪዲዮ ከ5,000 ቪው ላይ ካገኘ የአንድ ወር አንሊሚትድ የምሸልማችሁ ይሆናል ማለት ነው። ጥያቄው የሚሆነው በዛሬው ርዕስ ላይ ብዬ ነው የተናገርኩት። በዛሬው ርዕስ ላይ ኮሜንት ላይ አሪፍ ኮሜንት የጻፈ ሰው ያው መርጬ የአንድ ወር አንሊሚትድ የኢንተርኔት ፓኬጅ የምሸልም ይሆናል ማለት ነው። የባለፈው ደግሞ የ100,000 ኮይን አሸናፊው የመጀመሪያው የ50,000 ኮይን አሸናፊው ያው ሁላችሁም ተወዳድራችኋል፣ ግን አብዛኞቻችሁ ትክክል አይደላችሁም። ያው ጠጋ ያለ መልስ ያገኘሁት የአንድ ሰው ብቻ ነው። አንድ ሰው ብቻ ያው በተዘዋዋሪ ቢሆን ብቻ አግኝቶታል ብዬ አስባለሁ። አንድ ሰው ነው የወጣው። ስለዚህ የ50,000 ኮይን አሸናፊው እንደምትመለከቱት አብደል ሐፊዝ ያው መልሶታል ማለት ነው። ያው ዛሬ ከምሽቱ 4 ሰዓት ላይ መተህ እኔ ቤት ላይ ሽልማትን መውሰድ ትችላለህ ማለት ነው። እንዳትቀር ዛሬ ያው ካለፋችሁ፣ ባለፈውም የሆነ ልጅ እንደዚሁ አንደኛ ወጥቶ አልፎት በነጋታው መጥቶ ያው እንዳለፈው ነው ኑ ቶሎ ብዬ ስለተናገርኩ እንዳትቀሩ። አሸናፊዎች አብዱልሐፊዝ አሸናፊ ሁናል ማለት ነው። ሁለተኛና ሶስተኛ አሸናፊ የለም፣ አልመለሳችሁም ማለት ነው። ስለዚህ የዛሬውን ጥያቄ ተወዳደሩ ማለት ነው። ያው በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ ብያለሁ።